ሰራዊት የደረሰን መረጃ ትክክል አይደለም። ለራዛ ዘመቻ ከተሰለፈው የገበሬ ሰራዊት ምንም አይሻሉም ተብሎ ነው የተነገረን እና ስትራቴጂያችን በዚህ ላይ የተመሰረተ ነበር። ወደ ናቅፋ ተሰባስበው እንዲመጡ አድርገን እዚያ ላይ ከመታናቸው በኋላ ለአንዴና ለመጨረሻ ጊዜ ከኋላ እየነዳናቸው ልንመጣ ነበር። አሁን ሳየው ስህተት ነው። የኢትዮጵያ ሰራዊት የሚበገር ኃይል ሆኖ አላገኘሁትም አለውና ውስኪውን አንስቶ በንዴት ጨለጠ። ተከስተ ሲጃራውን አቦለንና የእነሱ 15ኛ ሻለቃ በናቅፋ ለ7 ወር ከተዋጋን እኛ በዚያ ምድር ላይ 7 ዓመት ለመዋጋት የማንችልበት ምክንያት የለም። እኛ ሶማሌዎች መሰልናቸው እንዴ በ3 ወር ዘመቻ ሊደመስሱን የተነሱት? ፖለቲካውን ወደ ጎን እንተውና እኛም እንደነሱ ኢትዮጵያውያን በእነሱ ውስጥ ያለው ወኔና ልክ እኛም ዘንድ አለ። አዎ አለሰላይ ግን ችግሩ አሁን እነሱ ተጠናክረዋል። እኛ በርስ በርስ ጦርነት ተዳክመናል። ከውጭ የምናገኘውም ድጋፍን ብዛም። ስዕላይ ሲጃራ በብዛት ያጨሳል። ግን በሲጃራ ብቻ አይረካም። ሱረትም ባፍንጫው ቶሎ ቶሎ ይስባል። ትንባሆም ይጎርሳል። መቼም የበረሃ ኑሮ የማያስይዘው ሱስና በሽታ የለም። ሌላው እስኪ ተቀዳለት። ሌላ ሲጃራ አቀጣጠለ። ሱረቱን ሳበ። ትንባሆውን ጎረሰ። ስለ ጉበት በሽታው አማረረ። በረኛውን የጉበት በሽታ የሌለበት ሰው ከ10 ውስጥ አይገኝም እና ንግግሩን ቀጠለ። ለዚህ ስራ ራሱን የቻለ ሰራዊት ያስፈልገናል። ዋናው ነገር አሁን ድርጅታዊ ስራ ነው እና እኔ የተላኩትም ለዚህ ነው። በዚህ በኩል ገሃነባዊ ሽብር እንፈጥርላቸዋለን። ችግሩ ሻዕቢያ እንደ ጅባ በከተሞች ሽብር የማካሄድ ልምድ የላትም። ብለን መጀመርና ማደራጀት ይኖርብናል። ጊዜ የለንም። በጥቂት ቀኖች ውስጥ ማጥቃት ሳይጀምሩ አይቀሩ። ማጥቃት የሚጀምሩበትን እርግጠኛውን ቀን ማወቅ አለብን አለ። ተከስተ ንግግሩን አቋረጠውና እናውቃለን፣ መረጃውን አግኝተናል። የካቲት ወር መጀመሪያ ሳምንት ላይ ሳይሆን አይቀርም። ምናልባት የካቲት 8 ወይም 10 ይሆናል የሚል ግምት አለ አለው እና አለ ስዕላይ መረጃውን አስተላልፈናል አለው። መልካም አለና ስዕላይ አሁን ለማወቅ የምፈልገው ከከተማ ውስጥ ስንት ሰዎች ምን አይነት ኃይል እንዳለ ነው። የሰው ችግር የለንም። እህሳ ትልቁ ችግራችን ገንዘብና መሳሪያ ነው። ስዕላይ ደረቱን ነፍቶ በሁለቱም በኩል ችግር የለም። 1 ሚሊዮን ብር በቅድሚያ ለኦሮማይ ተመድቧል። መሳሪያም እንደ ልብ ነው። ይልቅ ዋናው ችግር መሳሪያዎቹን እንዴት እንደምናስገባ ነው። አሁን ዘዴ ጥበብና ችሎታችንን የሚጠይቀው ይሄ ይሆናል አላቸው። ሁሉም በሀሳብ ተውጠው ተፋጠጡ። ከባድ ዝምታ ቤቱ ላይ ወደቀ። ስዕላይ ጥርሱን ነክሶ መሳሪያዎችን እንዴት እንደምናስገባ በምናስብበት ጊዜ እነማንን መደምሰስ እንዳለብን ማወቅ ይኖርብናል። ማንን፣ የት፣ እንዴት፣ መቼ፣ በምን ዝርዝር ፕላን እፈልጋለሁ እና ኮሎኔል ታሪኩ ወልደአይንና ሻለቃ ተክላይ ዘድንግልን በመጀመሪያ ያዝልኝ ሲል ተከስተ ገብረአይ የተክላይን ስም ሲሰማ ድንገት በጥፊ እንደተመታ ሰው ክው ብሎ ቀና አለ። ምን ነው አለው ስዕላይ። ተከስተ መልስ አልሰጠም። ዝም ብሎ ቀረ። ይገባኛል አለ ስዕላይ። የእስር ቤት ጓደኞች ነበራችሁ። ለዚህ ደግሞ መወቀስ ያለበት ሰው እኔ ነኝ መሰለኝ። ስላለፈ ታሪክ ጊዜ ባናጠፋ ጥሩ ነው። ሰው ወደ ኋላ አይኖርም። እኔ እናንተን ታሪክና ጊዜ በአንድ ግንባር፣ ተክላይን በሌላ በኩል አድርጎናል። አደገኛ ሰው ስለሆነ መሳቅ አለበት። ተከስተ ራሱን በእንቢታ ነቀነቀና ለጊዜው መኖሩ ይጠቅመናል። ጓደኛዬ ስለሆነ በሱ ከለላ ነው የምኖረው። በሱ ምክንያት የሚጠራጠረኝ ሰው የለም። አብረን እንውላለን፣ እንበላለን፣ እንጠጣለን። ጥያቄ አልጠይቅም። ከድርጊቱና ከንቅናቄው ብዙ መረጃ አገኛለሁ። እሱን መግደል ለእኔ ችግር አይደለም። ከሞቱ ይልቅ መኖሩ ይጠቅመናል ብዬ በሱ የተነሳ ቡና ቤታችን የህዝብ ደህንነት ሰዎች ቦያ አይሆን። ጊዜው ሲደርስ መሳቅ አለበት አለ ስዕላይ በቁጣ። ካልክ ጥሩ፣ ችግር የለም። በተጨማሪ የኮሎኔል በትሩ ተሰማን፣ የሰለሞን በትረንና የጸጋዬ ኃይለ ማርያምን ስም ያዝልኝ እና የካሃዲ ወዶ ገቦችን የተሟላ ሊስት ባስቸኳይ እፈልጋለሁ እና ሊተባበሩን የሚችሉትን ሰዎች ስምና ሁኔታ ከላይ እስከታች ሲቪል እና ወታደር ከውስጥ ድረስ ዘልቀን መግባት መቻል አለብን። አሁን ስራ እንጀምር ኦሮማይ አለ። ኮቱን አወለቀ። የሸሚዙን እጅጌዎች ወደ ላይ ሰበሰበ። ተከስተ ፈገግ አለ። የሚያስቃቸው ብዙ ሰዎች ፊቱ ተደቅነው
የአስመራ መንገዶች በሙታን ፈገግታ ተሞልተው ይታዩት ነበር። ብዙ ፋይሎች፣ የኢሰፓኮ ተጠሪዎች፣ የመንግስት ባለስልጣኖች፣ ከፍተኛ መኮንኖች፣ የህዝብ ደህንነት ሰዎች፣ የከፍተኛና የቀበሌ መሪዎች እና ሊተባበሩ የሚችሉ ሰላማዊና ወታደራዊ ግለሰቦችን ፋይል ወዘተ እንደ እብድ እየሳቀ አገላበጠ። መንገዶቹ ሁሉ ወደ አስመራ ያመራሉ። ጓድ ጸጋዬ ቴሌፎን ከአዲስ አበባ አለችኝ ረዛን። ጸሐፌ አለቃዬ ልትሆን ምንም አልቀራትም። በእኔ ስም እኔንም ሁሉንም ታዛለች። እየተነጫነጭሁ ቴሌፎኑን ተቀበልኩና ማልበል አልኩ። ምን ነው ተቆጣህ? አለችኝ ሮማን ሀለተወርቅ ከአዲስ አበባ። ሰሞኑን ስልክ አድርጌላት አላውቅም። ሴቶች መቼም ጥሎባቸው ለአንድ ሰሞን ቀርቶ ለአንድ ቀን በአጋጣሚ ዝም ካሏቸው ተንቀው የተረሱ ስለሚመስላቸው ያኮርፋሉ። ዘላለም ተንከባከቡን የሚሉ ፍጡራን ናቸው። ቁጣዋን ፈርቼ ድምፄን ዝቅና ለስለስ አደረግኩና ኦ ሮብዬ ደህና ነሽ? ተቆጣሁ እንዴ አልኳት። እንደ መብረቅ አንባረክብኝ እንጂ ምን ላድርግ ባክሽ። አለቆቼ ከአዲስ አበባ በየደቂቃው እየደውሉ ይጨቀጭቁኛል። እዚያ ሆነው እዚህ ሊያዙኝ ይፈልጋሉ። ስራቸውን የቀማዋቸው እየመሰላቸው ሆን ብለው ሊያበሳጩኝ የሚፈልጉም አሉ። ደህና ነሽ አልኳት የእጅ ሰዓቴን እየተመለከትኩ። ጊዜ አልነበረኝም። ስራ አንገቴ ድረስ ውጦኛል። ታሪካዊው የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ጉባኤ የሚከፈትበት አጥቢያ ነበር። ሰው ሁሉ አብዷል። አስመራ ተደበላልቃለች። ድብልቅልቋ ወጥቷል። ድንገት የኢትዮጵያ መንገዶች ወደ አስመራ ማምራት እየጀመሩ ይመስላሉ። የማይታይ የሰው አይነት የለም። ከመላ ኢትዮጵያ የመጡ የኢሰፓኮ ተወካዮች፣ የመንግስት ባለስልጣኖች፣ ሚኒስትሮች፣ የጦር አዛዦች፣ የአብዮታዊ ጦር ተወካዮች፣ የህዝባውያን መሪዎችና የልዩ ልዩ ብሔረሰቦች አባሎች፣ የወሎ፣ የትግራይ፣ የጎጃም ኪነት ቡድኖች፣ የሰው ነጭ ይታያል። የአስመራ ነዋሪ ህዝብ ቁጥር ድንገት አብጦ ከተማዋ ልትፈነዳ ደርሳለች። እኔም በሥራ ውጥረት ልፈነዳ ትንሽ ቀርቶኛል። ሮማን ስልክ ከያዘች አትለቅም። በልቤ ትንሽ ጸሎት አደረስኩ። ምን ነው እንዲጠፋ ልጄ? አለሁ ለማለትም አልችልም፣ ውጥረት ላይ ነኝ አልኳት። ዘንባባዎች ጫካ ውስጥ ገብተህ ጠፋ መሰለኝ። የአስመራ ሹሩቤዎች እንዴት ናቸው? እንዳፍሽ ባደረገልኝ። እሱን ተወው። ስልክ መደወል ማንን ገደለ? ወይስ ስልክ ለመደወል ጊዜ ያጣሁ ልትለኝ ነው? አለች ንጭንጭ ባለ ድምፅ፣ ንዝንዝ በሚያደርግ ድምፅ። እውነቴን ነው የምልሽ፣ ትንፋሽ የለኝ። እዚህ መተሽ ብታዩ ሁሉም ነገር ያበደች ኳስ ሆኖ እንዳልኳት ለምን እንደሆነ እንጃ ፊያሜታ ላይ ትዝ አለች። የቤትና የቢሮ ቴሌፎን ቁጥሮቿን ከወሰድኩ ወር ሊሆነኝ ነው። እዚህ የደረስኩት ታህሳስ 19 ቀን ሲሆን ያገኘኋትም ያን ቀን ምሽት ላይ ነበር። ከፊት የነበረውን የቀን መቁጠሪያ ስመለከት ጥር 16 ቀን ይላል። ጊዜው እንዴት ይበራል አልኩ። አልደወልኩላትም። እሷም እስካሁን ረስታኝ ይሆናል ብዬ ዝም አልኩ። ምን ነው ዘጋኸኝ ልጄ? አለሁ። አዲስ አበባችን እንዴት ናት? ጭር ብላለች። አለሁ የሚለው ሁሉ እዚህ ስለመጣ ይሆናል። እኔ ጨልሞብኛል። ይግረምሽና እኔ ደግሞ ቀኑ ሲመሽና ሲነጋ አይታወቀኝም። ይሮጣል። መሮጡስ ባልከፋም ነበር። ቀን እንዲህ ከፈጠነ 3 ወር ነገ ናት። አይ ጸጋዬ ረስተኸኛል። እኔ እንጃ ልቤ ፈርቷል። ተይ እባክሽ፣ ይልቅ የረሳሁት ራሴን ነው። ቀይ ኮከብ ዘመቻ ከሚሉ ጫካ ውስጥ ገብቼ ጠፍቻለሁ። አይዞሽ ሮሚ፣ ራሴን ባስታወስኩ ቁጥር ልቤ ካንቺ ጋር ነው። እሱን ተወው፣ እውነቴን ነው ብዬ ተገዘትኩላት። መገዘት ነበረብኝ። መቼም ሴቶች ሲባሉ 10 ጊዜ ካልማሉላቸውና ካልተገዘቱላቸው የተወደዱ አይመስላቸውም። በተለይ ሮማን ጥሎባት የምትወደድ መሆኗን ዘወትር ማረጋገጥ ትወዳለች። በተፈጥሮ በጣም ኩሩ ነች። ተወዳ የምትከበርበት ቦታ መገኘት ሞቷ ነው። ትሞታታለች እንጂ እዚያ አትደርስም። ደህና አለች። ናፍቄሻለሁ። እኔም አንዴት የፍቅር ልኬልሃለሁ። የምን ክር ልጄ? ዘፈን ናፍቆቴን የሚገልጽ። እኔ እስካሁን 100 ጊዜ ሰምቼው ይሆናል። እሱኑ ነው ስሰማው የማመሸው። እንደገና ሰዓቴን አየሁ። ጊዜው ይሮጣል። ባጭሩ እንዳላቋርጣት ፈራሁ።
ለቁጣና ለኩርፊያ ትንሽ ጥርጣሬ ይበቃታል። እሷ ሲበቃት ካልዘጋች ሰው አቻኩሎ ቴሌፎን ሲዘጋባት ፈጽሞ አትወድም። የማትወደው ነገር ተቆጥሮ አያልቅም። ቴሌፎኑን ቶሎ ብላ እንድትዘጋልኝ የፍቅርን አምላክ በልቤ ተማጸንኩና ኦኬ አመሰግናለሁ፣ እንደደረሰኝ ወስጄ አዳምጠዋለሁ። ከዚህ የምትፈልጊው ነገር ካለ እልክልሻለሁ አልኳት። ምንም አልፈልግም። እዚያ ያለ ሹራብ ምን አለ? እሱም ኬሻ ነው። አስመራ ሴትና ሹራብ ነው የሞላው አለች። በሀገር ውስጥ የተሰራ ነገር አትወድም። በሎካል ነገር ማጌጥ ሞት ይመስላታል። ምርጫዋ ግሩም ቢሆንም በዚህ ሁሉ ጊዜ እንጣላለን። ሌላስ? ሌላማ የምፈልገው አንተኑ ነው። ይሄ ከተማ ሊውጠኝ ደርሷል። ምንም ደስ አልለኝ ብሏል። ቶሎ ናልኝ። እንዴት አልኳት። እንደሱ ነው። እሺ ሮሚዬ፣ ምናምኑን ቶሎ ቶሎ አያይዤ ወደ አንቺ ፈትለክ ነው። ቻው አለችኝና ቴሌፎኑን ዘጋችሁ። ቴሌፎኑን እንዳኖርኩ ወደ ፊያሜታጌ ላይ ደውል የሚል ስሜት አደረብኝ። ስሜቴን ልገታው ብሞክርም አልሆነልኝም። ከዚህ በፊት 2 ጊዜ በስልክ ፈልጊያት እንዳጋጣሚ አጥቻታለሁ። ስልኩን አንስቼ ልደውልላት ስል ጋዜጠኞች ተንጋግተው መጡብኝ። ሁሉም ቀንዳቸው ቆሟል። ምን ተፈጠረ አልኳቸው። ከችግር ሌላ መፍትሄ ይዞልኝ የሚመጣ ሰው መቼም የለም። ሁሉም ትራንስፖርት ፈላጊዎች ነበሩ። የሬዲዮ ሰዎች ወደ ትራክቢ መሄድ ይፈልጋሉ። አንደኛው የጋዜጠኞች ቡድን በዕዳጋ ሐሙስና በዕዳጋ አርቢ ትርኢት የሚያሳዩትን የኪነት ቡድኖች ዜና ሄዶ ለመስራት ተቻኩሏል። ሁለተኛው ቡድን ከአዲስ አበባ የሚመጡትን እንግዶች ሄዶ ለመቀበል ፈልጎ ተሽከርካሪ አጥቶ ተቸግሯል። ሁሉም በየአቅጣጫው ለመብረር ይፈልጋል። እንዴት? ካሜራና ቴፕ ተሸክመን ከሰንበል እስከ አክሪያ በእግራችን እየሮጥን እንድንሰራ ነው የሚፈልገው? ክንፍ የለን አንበር። ባለስልጣን አይደለን፣ መኪና አይሰጥን። በዚህ ላይ ደግሞ እንደ ጨው በሁሉ ቦታ እንፈለጋለን። በጊዜ ሳንደርስ ስንቀር እንደ ውሻ እንሰደባለን። ዛሬ ትንሹም ትልቁም ስብሰባ ቲቪ ካሜራ ካልመጣ አይንቀሳቀስም። ዘፋኙ አይዘፍንም፣ ተናጋሪው አይናገርም፣ ሰብሳቢው ስብሰባውን አይከፍትም። እግዚአብሔር አይደለም፣ ሁሉም ቦታ በአንድ ጊዜ ልንገኝ አንችል። በዚህ ሁኔታ የዘመቻውን ታሪክ ቀርጸን ለማስቀረት አንችልም። እኔ ኋላ በኃላፊነት አልጠየቅበትም። እዚህ ሂዱ እዚያኑ እያሉ ትእዛዝ መስጠት ብቻ አይበቃም። እኛም ሰዎች ነን አለና የፊልም ማንሻ ካሜራውን ወለሉ ላይ ጣሉ። ከመሳሪያ ጋር ጥል የለም። እንዲህ አይነት ጠባይ ማየት አልፈልግም። በላውን መሳሪያን አንሳ አልኩት። የጠየቀው ነገር ሳይፈጸም መሳሪያውን ዳግመኛ ላለማንሳት ወስኖ ነበር የጣለው። ኩራት ሲተናነቀው ከቆየ በኋላ ቀስ ብሎ ካሜራውን አነሳ። በአነሳ ኖሮ ምን እንደማድረግ አላውቅም ነበር። በፎይታ ተነፈስኩና ረዛን ከክፍለ ሀገሩ የትራንስፖርት አገልግሎት ማዕከል ጋር እንድታገናኘኝ አደረጉ። ግራዝማች ላይ ጮኩባቸው። የአገሩ ባለስልጣን ሁሉ ግራዝማች፣ ቀኛዝማች፣ ፊት አውራሪ፣ ደጃዝማች፣ ብላታ፣ ባሻ ብቻ ነው። ምን ላድርግ ተቸግሬ ነው አሉ። የለም እኮ ጓድ ግራዝማች፣ የሜዲያን ጠባይ እየተረዱት አልመሰለኝ። ፍጥነት ይጠይቃል። የማያቋርጥ እንቅስቃሴ ነው። እኛ ለነገ ወይም ለኋላ የምንለው ነገር የለም። አሁን 3 መኪናዎች በአስቸኳይ እፈልጋለሁ። በመኪና ችግር ምክንያት ስራ ሳይሰራ ቢቀር ኋላ በኃላፊነት የሚጠየቀው ሰው ይጠየቃል አልኳቸው። 3 መኪናዎች ወዲያውኑ ሊልኩልኝ ተስማሙ። የአገሩ ሰው መቼም ስልጣን ይወዳል፣ ስልጣንም ያከብራል። ጓዶች፣ ሌላ ችግር አለ? እሺ፣ ጥያቄ ማቅረብ ብቻ ሳይሆን ችግሩንም አብረን ማየት አለብን። ትንሽ ትዕግስት ያስፈልገናል አልኳቸውና ሸኘኋቸው። አነጋገሬ አላሳመናቸውም። እነሱ እንደወጡ ቴሌፎኑን አንስቼ ወደ ፊያሜታጌ ላይ ደወልኩ። ከ3 ጥሪ በኋላ ቴሌፎኑን አነሳች። ሄሎ አለች እንደ መዝፈን እያለች። አበዩ የመስሪያ ቤቷን አድራሻ ሰጠችኝ። መንክብል ፊያሜታ ሰሜናዊ ጽቦክቴ ከመይቀን ጸጋዬ ኃይለማርያም ዝበሃል ትዝክር እንዶ አንተ ሂዳ የማን አጋሜ ነው የሚያነጋግረኝ ብዬ ነበር አለች። ጠጉሯን እየነሰነሰች ስትናገር በዓይነ ህሊናዬ ታየች። እንዴት አልኳት። እንደሱ ነው የምትነጋገረው አለች ስቃ። ይሄ እንኳን የሐማሴን ጥላቻ ነው። ደህና ነህ? ምን ነው ጠፋ? ግን በቲቪ ብዙ ጊዜ አይሃለሁ። አወይ ውሸት አለችና እንደገና ሳቀች። እየበላሽ ነው እንደምታነጋግሪ? ጥርሴን እየፋኩ ነው። ቢሮ ውስጥ አልኳት። ውብ ጥርሶቿ መጥተው ፊቴ እየተደቀኑ። እዚህ ሀገር መቼም ሴቱ፣ ወንዱ፣ ሽማግሌው አንድ ጥርስ የቀራት አሮጊትን ብትሆን ሁሉም በየመንገዱ ጥርሱን እየፋቀ መሄድ ይወዳል። ቀን ማታ አይሉ
ቦታ አይመርጡም። የጥርስ መፋቂያ ሻጩ ነጋዴ ቁጥር ብዛትም ያንኑ ያህል ነው። እወ አልኩ የሷን ድምፅ ቀድቼ። ኛው የምትል ትመስላለች። ሂድ አባቴ ይሙት እኔ አዳሉ ነው ምለው አንተ አለችኝ። የስድብ ማዕት አወረድሽብኝ አይደለም እንዴ? ውሸታም ደደብ እያልሽ ጣፋጭ ደደብ ነህ። ስዕላይ በራሂ እንዴት ነው አልኳት። እውይ አልሰማህም እንዴ? ይህን ካልሰማ ምን አይነት ጋዜጠኛ ነህ? አባቴ ይሙት ደደብ ጋዜጠኛ። የፊታችን እሑድ ልንጋባ ነው። እንዲያውም ከአቡዳቢ ያዘዝኩት ቬሎ ስላልደረሰ ነው እንጂ ሰርጋችን ባለፈው እሑድ ይሆን ነበር አለች እየሳቀች። አቡዳቢ መቼም የምትኮበልሉበትም ዕቃ የምታስመጡበትም ገነታችሁ ሆኗል። ለማንኛውም ነገር እንኳን ደስ አላችሁ። ታዲያ ለሰርጋችሁ አትርሱኝ። ሰርጋችን የት ብናደርገው ይሻላል? እምባሶራ ወይስ ኒያላ? እንዳቅማችሁ። ውይ ደደብ፣ ውሸቴን ነው እባክህ። አንዳንዴ ዝም ብሎ ውሸት ይመጣልኛል። ውሸታም ነኝ አባቴ ይሙት። ምን አይነት ሴት ነኝ ግን አለች። ጣፋጭ ዋሻው ሳቀችና እሺ ቀይ ኮከብ አስመራ እንዴት ይዞሃል ብላ ጠየቀች። ተጨባጭ ሁኔታ ጨብጦኝ በውበቷ ገና መደሰት አልጀመርኩም። ከተማዋን አጽድተን ስለተቀበልናችሁ ከከተማ ልታስወጡን ነው አለችኝ እየሳቀች። መቼ እንገናኝ? ትግርኛ ይዝጓል። ምጽዋ ትሄዳለህ? አዎ። ለምን እዚያ እንገናኝም? ለምጽዋ ፌስቲቫል ከጓደኞቼ ጋር ለመሄድ አስቤያለሁ። ምጽዋ ሰርግና መልስ እየሆነ ነው አሉ አለች። እውነት? ምን ነው ተጠራጠርከኝ? ጣፋጭ ዋሾ ስለሆንሽ ነዋ። ውይ ደደብ፣ አባቴ ይሙት ለመሄድ አስቤያለሁ። ጉርጉሱም ላይ ፈልገኝ። አባቴ ይሙት ባኪኒ ለብሼ ነው የምመጣው። ቻው እምባር ዛሃዋይ ብላ ቴሌፎንን ዘጋች። እውነቷን ይሆን ወይስ ውሸቷን እርግጠኛ አልነበርኩም። ወይስ በዲፕሎማቲክ ቋንቋ ዞር በል ገደል ግባ ማለቷ አይሆን? እንዴት አባቷ አድርጋ ካሁኑ ላስያዘችኝ። ተግደርዳሪ ሴቶች ለምን እልህ እንደሚያስይዙኝ አላውቅም። የሆነ ሆኖ ስለ ፊያሜታ ጊላይ ብዙ ለማሰብ ጊዜ አላገኘሁም። ፍሬው ዘሪሁንና ሻለቃ ስዩም ሰረቀ ብርሃን ተያይዘው ገቡ። ገና ሳያቸው አስጠሉኝ። ምንም ጊዜ የለኝም። ማንም ጊዜ የለውም። ሁሉም ጊዜ ይሻማል። ብልጥ የሆነው አንዱ ላይ የሥራ ሸክም ጥሎ ይሮጣል። እስ አልኳቸው። እንሰራለን፣ ቀን ማታ እንጠስታለን አለኝ ፍሬው ዘሪሁን። የአስመራ ከንቲባ የሚል ቅጽል ስም ተሰጥቶታል። የማያውቃት ሰፈርና ተከርቸም ወይም ሴክሬቶ በአስመራ ከተማ የለችም። አይኑም ጥርሱም ፊቱም አንድ ላይ ይስቃል። አጭር ቁመቱ ስቆ የሚያስቅ ሆኖ ይሰማል። ምንድነው ደግሞ እሱ አልኩት። እንበስታለን ያለው ነገር ጠፍቶኝ። ፓስታ የሚለው ቃል መፐሰት ከሚለው የግስ ዘር የመጣ ነው። ሲራክም መፐሰት ፐሰተ እንፐስት ይለዋል አለ። ፓስታ ተስማምተዋል መሰለኝ። ሆዱን ነፍቶ በእጆቹ መታ መታ አደረገና የማትወደው ቋንቋውን ስለምታውቅ ነው አለኝ። የምን ቋንቋ ነው ልጄ? ጣሊያንኛ ወይም ጥሩ ትግርኛ። ከእነዚህ ቋንቋዎች ጋር ሲሆን ይስማማል። በተለይ ከክልተ ቤከሪ ነቢት ጋር ሲሆንማ ጽብቁዩ። ጅሮ ለማዶና መፐሰት ፐሰተ ምግብ ለስራ ማወራረጃው ጠፋ። ፓስታ በውሃ አይሆንም። ሙት እውነቴን ነው። ሆድ ይነፋል። ፓስታ ውሃ ስትጨምርበት ይባዛ የለ። ፓስታ በልተ ውሃ ስትጠጣበት እንደዚያ ይሆናል። ስትፐስት ከሁለት ቤከሪ ነቢት ጋር ሲሆን ግን ጥሩ ነው። ይፈጨዋል። ጣሊያን ለብልሃቱ ነው ፓስታ በልቶ ነቢት የሚጠጣው። ፓስታ ወነቢት ኤኮዛ ፉቻ በማለት ቀባጠረብኝ። ጥሩ ቲዮሪ ነው አልኩት። ሲ ማኖን ቼሶልዲ ብዘይ ገንዘብ እንታይ ትገብር። ይሄ ከተማ ደግሞ ሰላቢ ነው። ሴቶቹ እምቢ የሚል ቋንቋ አያውቁም። እኔ ደግሞ ሆዴ አይጨክንም። ምን ታደርገዋለህ? አይደለም እንደ ጓድስዩ አለ። የዘፈን ዳርዳሩ እስክስታ ነው አሉ። ገንዘብ ልትጠይቁኝ እንዳልመጣችሁ ተስፋ አድርጋለሁ። አሁን ስራ አለብኝ አልኳቸው። ስዩም እንደ ቆማጣ ጣቶቹን ቆልምሞ በእንዳ ማርያም አለኝ። ማርያም ትርዳ አልኩት። ኧረ ጋሼ በፈጠረ ሳንቲም የለንም አለ ፍሬው የሚስቁትን አይኖቹን እያቁለጨለጨ። ሰው አንድ ነገር ጠይቆኝ እምቢ ለማለት የማልችል ሞኝ ነኝና 20 ብር መዝዤ ከሰጠኋቸው በኋላ እነዚህን የአስመራ ልጃገረዶች ኤጎና ካራቬል እየወሰዳችሁ ጀላቲ ማስላስ ብትተውቁ ለማኝ አትሆኑ ነበር አልኳቸው። ከእንግዲህ አንለምንም አባቴ ይሙት አለ ስዩም። አይ ስልህ አለ ፍሬው።
ጋሼ ስዩም ደህና ንግድ ጀምሯል ሲል ልብ አድርግ በማለት ፍሬው እንዳይናገር ስዩም ሊያስፈራራው ሞከረ። ፍሬው የስዩምን ዛቻ ወደ ጎን ብሎ ጋሼ ሙት ንግድ ጀምሯል፣ ምን የሚያደርግ መሰለ? አዲስ አበባ ይደውልና ሴቶቹን ምን የመሰለ ሹራብ፣ ጫማና ቦርሳ በርካሽ ዋጋ አግኝቼላቸዋለሁና እንዳያመልጣቸው ይላቸዋል። መቼም የኛ ሴቶች ለጌጥ ሟች ናቸውና ያለ የሌላቸውን ብር መንዝረው ይልካሉ። ከየሱቁ ርካሽ ሹራቦች፣ ጫማዎችንና ቦርሳዎችን ያግበሰብስና ትርፉን ወደ ኬስ፣ ከአንዳንዶቹ እስከ 30-40 ብር ድረስ ያተርፋል። ከዚህ የበለጠ አስመጭና ላኪ ምን አለ ብሎ የስዩምን ጉድ ነገረኝ። ነገሩን ሰምቼ ዝም ለማለትም ሆነ ለመሳቃቃት ሆኖም ሳኩኝ። ይህ ወስላታ ደግሞ ያደረገውን ልንገር አለ ስዩም ተራው። እህቱ ከባሏ ጋር እዚህ እንደነበረች መቼም ታውቃለህ። አስመራ በወንበዴዎች ያኔ በተከበበችበትና የውስጥ ደጋፊዎቻቸው እነዚህን የመሃል ሀገር ሰዎች በጫማ ነው ወይስ በባዶ እግራቸው ነው ከዚህ የምናስወጣቸው እያሉ በሚሳለቁብን ጊዜ እህቱ ከዚህ ጉድ በደና ያወጣሽኝ እንደሆነ 100 ብር ሰጥሻለሁ ብላ ለእንዳ ማርያም ተስላ ነበር። ይኸውልህ በቀደም ዕለት ፍሬው ስለቱን እንዲሰጥላት ገንዘቡን በባንክ ላከችለት። አጅሬ 100 ብሩን መንዝሮ ጠጣበት ብሎ ዝም ሲል ከዚያ በኋላ ምን ሆነ? ቀጥል እንጂ አለው ፍሬው። ስዩም ዝም ብሎ ቀረ። እኔ ነገሩን ልጨርስልህ ጋሼ ብሎ ፍሬው ንግግሩን ቀጠለ። የስዕለት ገንዘቡን ከባንክ ያወጣሁለት መቼም ሆዴ በሱ አይጨክንምና ወስጄ ጋበዝኩት። አይዞ ጠጣ አልኩት። ይህን ያላበው ዙሁል ቢራ 5ቱን ከላፈ በኋላ ዛሬ ገንዘብ ከየት አገኘሽ አለኝ። ገንዘቡ እንዴት እንደተገኘ ታሪኩን ከነገርኩት በኋላ ምን አደረገ መሰለ? በል ወንድሜ እኔ በስዕለት ገንዘብ አልጠጣም ሰይጣን ብሎኝ የጠጣበትን 5 ብር ከፍሎኝ እያማተበ ጥሎኝ ሄደ አለና አጫወተኝ። ስዩም ደንግጦ እያማተበ ሲወጣ እየታየኝ በጣም ሳቅ።